አልፋ ሬይ፣ ቤታ ሬይ፣ ጋማ ሬይ የምንላቸው የተለያዩ ጨረሮች ምንድን ናቸው? እንዴት ነው ያገኘናቸው? በ1896 ሄንሪ በክሬል የሚባል የፈረንሳይ ሳይንቲስት ነበረ። ፍሎረሰንት ስፔሻሊስት ሲሆን ማለትም የሚያበሩ የሚያንጸባርቁ ነገሮችን የሚያጠና ሰው ነው። በተለይም በጊዜው በፈረንሳይና በተለያዩ የአውሮፓ ሀገራት የቤት ዕቃዎቻቸውን እንደዚህ የሚያንጸባርቁ ለማድረግ ዩራኒየምን ይጠቀሙ ነበር። ብዙዎች ዩራኒየም የሚያንጸባርቀው ወይንም የሚያበራው ከፀሐይና ከተለያዩ የመብራት ሶርሶች የሚያገኘውን ብርሃን መልሶ እያንጸባረቀ ነው ብሎ ያምኑ ነበር። ነገር ግን ሄንሪ በክሬል ፍሎረሰንት ስፔሻሊስት እንደመሆኑ መጠን ይህንን ነገር በራሱ ማጥናት ፈለገ። ስለ ዩራኒየምም ለማጥናት የተጠቀመው ይህንን ፎቶግራፊክ ፔፐር ነው። ይህ ፎቶግራፊክ ፔፐር ማንኛውም አይነት ጨረር ሲነካው ከለሩን ስለሚለውጥ ጨረሩን ባናየው እንኳን ጨረር መኖሩ አለመኖሩን እንድናረጋግጥ ያግዘናል። ማለትም ለምሳሌ ወረቀቱን እንደዚህ አስቀምጣችሁ ተላዩ ላይ ብታበሩበት ብርሃኑ ያረፈበት ቦታ ላይ እንደዚህ አይነት ምልክት ያሳየናል። ይሄ ማለት ብርሃኑን ባናየው ራሱ ፎቶግራፊክ ፔፐሩ ላይ ያለው ምልክት በማየት ብርሃኑ እንደነበረ ማወቅ እንችላለን። ይህንን ፎቶግራፊክ ፔፐር በመያዝ ነው ሄንሪ በርኬል በጨለማ ውስጥ ኤክስፐሪመንቱን ያካሄደው። ዩራኒየሙን አመጣና ይህንን ፎቶግራፊክ ፔፐር ራዩ ላይ ያስቀመጠበት። ኤክስፐሪመንቱን በጨለማ ውስጥ እያደረገ ያለው ዩራኒየሙ ይህንን የሚያንጸባርቅ ባህሪውን ያገኘው ከሌላ የብርሃን ሶርስ ነው ወይስ የራሱ ባህሪ ነው የሚለውን ነገር ለማጥናት ነበረ። ከቆይታ በኋላ ይህንን ፎቶግራፊክ ፔፐር ሲመለከተው በወረቀቱ ላይ የተለያዩ ምልክቶችን ይመለከታል። ይህም አንድ ነገር አረጋገጠለት። ይህ ዩራኒየም በራሱ የሚያመነጨው ጨረር እንዳለው። ይህንን እኛ አሁን ላይ ራዲዮ አክቲቪቲ እንለዋለን። ሬዲዮ የሚለው ቃል ራዲየስ ከሚለው የላቲን ቃል የመጣ ሲሆን ትርጉሙ ሬይ ወይንም ጨረር ማለት ነው። አክቲቪቲ ማለት ያው እንቅስቃሴ እንደማለት ነው። ስለዚህ ራዲዮ አክቲቪቲ ስንል የጨረር እንቅስቃሴ እያልን ነው። ለመጀመሪያ ጊዜ ሄንሪ በርኬልም በዚህ ኤክስፐሪመንት ያገኘው አንዳንድ ኤሌመንቶች የራሳቸው ራዲዮ አክቲቪቲ ባህሪ እንዳላቸው ወይንም ደግሞ በራሳቸው የሚያመነጩት ጨረር እንዳላቸው ነው። ነገር ግን ይሄ ጨረር ምንድን ነው፣ ምን አይነት ናቸው የሚለውን ነገር አንደርስታንድ አላረገውም ነበር። ሄንሪ በርኬል ይህንን ግኝቱን ይፋ ካደረገው በኋላ ኤርነስት ሩዘርፎርድ የሚባል ሌላ ፊዚስት በዚህ ሐሳብ ላይ በጣም ኢንትረስትድ ሆነ። በነገራችን ላይ ኤርነስት ሩዘርፎርድ ኤሌክትሮንን ዲስከቨር ያደረገው ጄጄ ቶምሰን ተማሪ ነበረ። እሱ ከሄንሪ በርኬል በኋላ የሰራው ኤክስፐሪመንት ይህንን ይመስላል። በመጀመሪያ ልክ እንደዚህ ዩራኒየሙን በሁለት ፕሌቶች መካከል አስቀመጠ። የዩራኒየሙን ራዲዮአክቲቪቲ መጠን ለመለካት እንዲመቸው ደግሞ እዚህ ጋር ጋይገር ካውንተር አስቀመጠ። መጀመሪያ ላይ የዩራኒየሙን የራዲዮአክቲቪቲ መጠን ሜዥር አደረገ። በመቀጠል በዩራኒየሙ ላይ በጣም ቀጭን የሆነ የጎልድ ወይንም የወርቅ ሌየር አስቀመጠ። ከዛም ከዩራኒየሙ የሚወጣውን የራዲዬሽን መጠን ሲለካው መጀመሪያ ከነበረው ቀንሷል። አሁንም ሌላ የወርቅ ወይንም የጎልድ ሌየር ጨምሮ ራዲዬሽኑን ሲለካው የራዲዬሽን መጠኑ በተወሰነ መልኩ ቀንሷል። ከዛ በኋላ ግን ተጨማሪ ሌሎች የጎልድ ወይንም የወርቅ ሌየሮችን እየጨመረ ቢሄድም የራዲዬሽኑ መጠን ግን አልቀነሰም። ይህ ሁኔታ አንድ ነገር እንዲገነዘብ አደረገው። የመጀመሪያዎቹን የተወሰኑትን የጎልድ ወይንም የወርቅ ሌየሮች ሲያደርግ የራዲዬሽኑ መጠን ቀንሷል። ይሄ ማለት በዚህ የጎልድ ሌየር አብዞርቭ እየተደረጉ የነበሩ ጨረሮች አሉ ማለት ነው። ከዚህ በመነሳት ኤርነስት ሩዘርፎርድ ግኝቱን እንዲህ ሲል አሰፈረ። ዩራኒየም ራዲዬሽን በጣም ኮምፕሌክስ ነው። በትንሹ ቢያንስ ሁለት አይነት ራዲዬሽኖችን ያመነጫል። መጀመሪያ ላይ በጎልድ ወይንም በወርቅ ሌየሩ በቀላሉ አብዞርቭድ የሆኑትን ራዲዬሽኖች አልፋ ሬይ አላቸው። አልፋ ሬይ ያለበት ምክንያት በቀላሉ በጎልድ ወይንም በወርቅ ሌየሩ አብዞርቭ መሆኑን ከማወቅ ያለፈ ስለ ጨረሩ አፈጣጠር የሚያውቀው ነገር አልነበረም። ስለዚህ ስሙን የእንግሊሽ አልፋቤት ABCD ብሎ እንደሚጀምረው የግሪክ አልፋቤት ደግሞ በአልፋ ነው የሚጀምረው። ስለዚህ መጀመሪያ ላይ ኖቲስ ያደረገው በቀላሉ ኦብዘርቭድ የሆነውን ራዲዬሽን በመጀመሪያው የግሪክ አልፋቤት ስም አልፋ ብሎ ጠራው። አሁን አልፋቤት የሚለውን ስም ራሱ ከየት እንዳመጣ ነው የገባችሁ ይመስለኛል። የጎልድ ወይንም የወርቅ ሌየሩን ፔኔትሬት አድርገው ያለፉትን ጨረሮች ወይንም ደግሞ ሬዮች ደግሞ ቤታ ሬይስ አላቸው። ምክንያቱም በዚሁ የግሪክ አልፋቤት ላይ ከአልፋ ቀጥሎ ያለው ሌተር ቤታ ስለሆነ ማለት ነው። በዚህ መንገድ አልፋና ቤታ ሬዮች ዲስከቨር ተደረጉ። ነገር ግን ከጥቂት ጊዜያት በኋላ መጀመሪያ ራዲዮ አክቲቪቲን ዲስከቨር አደረገ ያልነው ሄንሪ በርኬል ህንፃ ላይ ይሰራ የነበረ ሌላ ፊዚስት አለ። ይህ ሳይንቲስት ፖል ኤርሊክ ቪላርድ ይባላል። እሱ ደግሞ ሲሰራ የነበረውን ኤክስፐሪመንት ላሳያችሁ። መጀመሪያ በሊድ ኮንቴነር ውስጥ ልክ እንደ ዩራኒየም ራዲዮ አክቲቭ የሆነ ራዲየም የሚባል ራዲዮ አክቲቭ ሰብስታንስ አስቀመጠ። በመቀጠል ከዚህ ራዲዮ አክቲቭ ሰብስታንስ ፊት ለፊት ልክ እንደዚህ አይነት ቲን ሜታል ወይንም ቀጭን ብረት አስቀመጠ። ከሱ ፊት ለፊት ደግሞ እንደዚህ ሁለት የተለያዩ ፎቶግራፊክ ፔፐሮችን አስቀመጠ። ፎቶግራፊክ ፔፐር ምን እንደሆነ ቅድም ተነጋግረናል። ፎቶግራፊክ ፔፐሮቹን ለመለየት የመጀመሪያውን ፎቶግራፊክ ፔፐር P1 በለው፣ ሁለተኛውን ፎቶግራፊክ ፔፐር P2 በለው። በሁለቱ ፎቶግራፊክ ፔፐሮች መካከል ደግሞ ልክ እንደዚህ አልሙኒየም አስቀመጠ። አሁን በቀጥታ ወደ ኤክስፐሪመንቱ መግባት እንችላለን።
አንደኛው የጨረር አይነት እንደምትመለከቱት የመጀመሪያውን ቲን ሜታል ወይንም ቀጭኑን ብረት እንኳን ማለፍ አልቻለም። ይሄኛው ሬ ቅድም አልፋ ሬ ያለው ነው። ሁለተኛው የጨረር አይነት ደግሞ ቲን ሜታሉንም አልፎ የመጀመሪያውንም ፎቶግራፊክ ፔፐር አልፎ አልሙኒየሙ ጋር ሲደርስ አብዞርቭ ተደረገ። ይሄኛው ደግሞ ቤታ ሬ ያለው ነው። ምናልባት እዚህ ጋር በአይናችን የማናያቸው ከሆነ እንዴት ነው አልፋሬ በቲን ሜታል አብዞርቭ ተደረገ፣ ቤታሬው ደግሞ በአልሙኒየሙ አብዞርቭ ተደረገ የምንለው ልትሉ ትችላላችሁ። ግን እዚህ ጋር አሁንም ልብ እንድትሉልኝ የምፈልገው አልፋሬ በቲን ሜታል አብዞርቭ እንደተደረገ ያወቅነው በመጀመሪያው ፎቶግራፊክ ፔፐር ላይ ምንም አይነት ምልክት ስላላየን ነው። ነገር ግን ቤታሬው በመጀመሪያው ፎቶግራፊክ ፔፐር ላይ ምልክቱን አሳይቶናል። ነገር ግን ደግሞ በሁለተኛው ፎቶግራፊክ ፔፐር ላይ ግን ምልክቱን አላየንም። ይህ ማለት በአልሙኒየሙ አብዞርቭ ተደርጓል ማለት ነው። ነገር ግን በዚህ ኤክስፐሪመንት ላይ ወጣ ያለው ነገር ከአልፋና ከቤታ ሬ ተጨማሪ አልሙኒየሙንም ፔኔትሬት አድርጎ በሁለተኛው ፎቶግራፊክ ፔፐር ላይ ምልክት የሚያሳይ ሌላ ራዲዬሽን መኖሩ ነው። ይሄ ማለት ፖል አሁን ሌላ ሶስተኛ ተጨማሪ ሬ አገኘ ማለት ነው። ነገር ግን ይህ ሬ ወይንም ጨረር ምን እንደሆነ እንዴት እንደተፈጠረ የሚያውቀው ነገር አልነበረም። ስለዚህ ስሙን ሲሰይመው ልክ እንደ ኤርነስት ሩደርፎርድ ከግሪክ አልፋቤት ወሰደና አልፋ ቤታ ቀጥሎ ያለውን ጋማ የሚለውን ሌተር የዚህ ጨረር መጠሪያ ያደረገው። ይህንን ሬም አሁንም ድረስ ጋማ ሬ እያልን እንጠራዋለን። እንግዲህ አልፋ ሬ፣ ቤታ ሬ፣ ጋማ ሬ የምንላቸው እነዚህ የተለያዩ ጨረሮች ዲስከቨር የተደረጉት በዚህ መንገድ ነው። አልፋ ሬ ምንድን ነው? ቤታ ሬ ምንድን ነው? ጋማ ሬ ምንድን ነው? የሚሉትን ሐሳቦች ደግሞ በሌላ ቪዲዮ እመለስበታለሁ። ከ9ኛ ክፍል እስከ 12ኛ ክፍል ለሆናችሁ ተማሪዎች የተለያዩ ጥሩ ሌክቸር ቪዲዮዎችን በዩቲዩብ ላይ አዘጋጅቼላችኋለሁ። እየገባችሁ ተማሩ።